አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ጓደኞች እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ የምታደርሱልኝ ነገር ያው ላታዩትም ትችላላችሁ። በነገራችን ላይ ግን እስከ ዛሬ ድረስ በሰላም ሀገር ተቀምጠው በቃ ስማቸው ሳይነሳ ኩሽ ሳይሉ እዚህ ደርሰዋል። እኔ እንደማውቃቸው ማለት ነው። እንደ ማንኛውም ሰው ደግሞ ተሰደው ሰርተው ሀገራቸው ገብተው ደግሞ በምንድነት ነው በኮሮና የተነሳ ሀገራቸው ላይ ቀርተው ሀገራቸው ላይ ደግሞ እየሰሩ የተለወጡ ሁለት ጥንዶች አሉ ማለት ነው። እነሱም ደግሞ ሰአድና አሊ ናቸው ማለት ነው። እና ሰሞኑን ስማቸው በየሚዲያው ሲነሳ በክፉ ነገር እያየሁ ነው። ግን ይሄን ነገር ለምንድን ነው ቶሎ ያልፈታችሁት? ቶሎ ለምንድን ነው ነገሩን ያልፈታችሁት ማለት ነው? ዛሬ እንኳን ያየሁት 3 ሰው ነው ማለት ነው። ቲክቶክ ላይ 3 ሰው በሙቪ ሚዲያ ሙቪ በሚባል ወንድማችን ቲክቶክ ላይ ቀርበው ሲናገሩ ሰምቻለሁ ማለት ነው። እና ይሄን ያህል 1 አመት ሙሉ ለምን ችግራችሁንስ ቶሎ ለምን አትፈቱም ማለት ነው? የሰው አማና ከባድ ነው በርግጥ ማለት ነው። ግን ይሄን አማናችሁን ደግሞ እናንተ ቶሎ አደርሳችሁ ወይንም ደግሞ ችግር ታለ ያለ መግባባትም ታለ ተግባብታችሁ ያለ ታልተግባባችሁ ደግሞ የወሰድሽባቸውን ቀብድ የከፈሉትን ገንዘብ መመለስ ነው ማለት ነው። አንዷ 400,000 ምናምን እያለች ነው። አንዷ ደግሞ 35 ነው ምናምን ቀብድ ሰጥቻለሁ እያለች ነው። እና የኔ ውድ እህትና ወንድም አሊና ሰአዲ ማለት ነው ከሚሴ ያላችሁት ማለት ነው። የዚህን ያህል ስማችሁ እንዲጠፋ ሌላ ተከታይ እንዳይኖራችሁ ለምሳሌ እቃ እንዳያዟችሁ ነው የሚሆነው የነገር ሲፈጠር ማለት ነው። እና ይሄን ነገር ለምን መፍትሄ አድርጋችሁ በውስጥ አትጨርሱም? ስማችሁ ለምንድን ነው በሜዳ የሚጠፋው እላችኋለሁ የኔ ውድ እህቶች ማለት ነው። እህቴና ወንድሜ ማለት ነው። ያው ለስራችሁም ክብር ሊኖረው ይገባል ማለት ነው። እነሱ እንደዛ አረጉ ሲባል በቃ ደንበኞቻችሁ እየሸሿችሁ እነሱ እንደዚህ ናችሁ እየተባላችሁ መሄድን ትወዳላችሁ ወይ? እንዲሏችሁ ትፈልጋላችሁ ወይ? በየሚዲያውስ ስማችሁ እንዲጠፋ ትፈልጋላችሁ ወይ? እና በውስጥ ጨርሱ ነገሩን አርግቡት ማለት ነው። ተዝሁ ነገሩ ሳይባባስ አርግቡት እላችኋለሁኝ። ያለ መግባባትም ታለ ተግባብታችሁ አውርታችሁ ችግራችሁን መፍታት ነው እንጂ ያለባችሁ እንደዛ አርገውኝ እንደዚህ ቀርተውኝ እንደዚህ በልተውኝ እየተባላችሁ ስማችሁ ስለምን ይነሳል? ያለ መመቻቸትም ቢሆን እንደዛ አልመችልኝ ብሎ ነው ምናምን ብላችሁ መናገር አለባችሁ። ግን 1 አመት ሙሉ በጣም ከባድ ነው። የ1 አመቱ ዋጋ እና የአሁኑ ዋጋ እኩል አይመጣም። ለምሳሌ ዛሬ የገዛሁሽ እቃ ነገ ሊጨምር ይችላል ማለት ነው። አለኩል ያህል 1 አመት ሙሉ ደግሞ በጣም ከባድ ነው። ምንም እንኳን ጦርነቱ ቢያስቸግራችሁም ቢላችሁም ግን የሰው አማና እንደዚህ እኩኝ ነው። ቤተሰቦቻቸው ደግሞ መተው እንዲወስዱ ማድረግ ከተመቻቸው ማድረግ ነበረባችሁ። አሊያም ብሩን መመለስ ነበረ። አሁንም ቅርብ ነው። ስማችሁ በየሚዲያው ይራገብ። ስማችሁን አጽዱ ማለት ነው። መልካም ትሰራላችሁ። ወደፊትም መልካምን ነገር ለመስራት ያው እየታገላችሁ ነው። ነገር ግን ያው በመካከል ደግሞ ይሄ ነገር ሲገባ እንደዛ አደረጉኝ እንደዛ ሲባል ጥሩ አይሆንም ለእናንተም ማለት ነው። እና ተመካክራችሁ ችግራችሁን ፍቱ እላችኋለሁኝ ማለት ነው። በውስጥ ጨርሱ። ገንዘቦቻቸውን መልሽላቸው። እቃቸውን ያዘዙሽን አድርሽላቸው። ያልተግባባችሁበት ታዲያ ደግሞ ተግባብታችሁ በውስጥ ጨርሱ እንጂ በየሚዲያው ስማችሁን የባዘተበት ምክንያት ምንድነው ማለት ነው? እና ይቅርታ ግን ያው እኔ ስለማውቃችሁ ከድሮ ጀምሬ ሳውዲ አረቢያ ባላችሁበት ሰዓት ነው የማውቃችሁና መልካምና ጥሩ ጥንዶች ናችሁ። አላህ ፍቅራችሁን ይጨምርላችሁ። በሀቅ የምትሰሩ በሀቅ የምትወጡ አላህ ያደርጋችሁ። በስራችሁም ላይ ደግሞ እላችኋለሁኝ ውድና የተከበራችሁ ውድ ቤተከታዮች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ
አድርሱልኝ። ታያችሁ ታዳመጣችሁ ማለት ነው። እና ተመካክራችሁ በውስጥ ጉዳያችሁን ጨርሱ። ያልጨረሳችሁት ነገር ታለ ማለት ነው። ስማችሁ አይጥፋ። በሚዲያ ወጥተሽ ደግሞ ስምሽን ማጥራት አለብሽ። የሆነ እንትን ያለ መግባባት ተፈጥሮ ተሆነ እንድትግባቡ ያልተግባባችሁበትን ደግሞ መናገር አለብሽ። ስምሽ በየቲክቶክ እና በየዩቲዩብ ላይ መጥፋት የለበትም እላችኋለሁ። አላኩል ያህል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።